በአሁን በገዛ እጅሽ ገደል እየገባሽ እንደሆነ ታውቂያለሽ። በ14 ዓመትሽ መተሽ የራስሽ ህይወት ሳይኖርሽ እነሱን ቆይ ህይወታቸውን ልትቀይሪ ትችያለሽ ብለሽ ታስቢያለሽ? አሁን ባንክ ስንት ብር አለሽ? ምንም የለሽም። 10 ዓመት ምንም የለሽም። አዎ ቤተሰብ ቤት ምናምን የላቸውም ነበር። ቤት ሰራሁላቸው። በቃ አሁን ምን አድርጊ ነው የሚሉሽ? በቃ ወር በደረሰ ብር ይላሉ። ቆይ አንድ ነገር ልንገርሽ። ለእኔ ኦርቶዶክስ ነሽ ሙስሊም? ኧረ ክርስቲያን ማለት ኦርቶዶክስ ነሽ? ኦኬ። በጣም የምታመልኪው አምላክ ማን ነው? ቅዱስ ገብርኤል። ቅዱስ ገብርኤል። እንደው በቅዱስ ገብርኤል ልጅሻል። እንደው ቅዱስ ገብርኤል ይፍረድብሽ። ይሄን ካረግሽ ስልክሽን ከዛሬ ጀምሮ ከስልክ በቃ ይሙቱ፣ ይዳኑ፣ ይፍለጡ፣ ይቁረጡ። አሁን ሲም ካርድሽን ሰብረሽ ጣይውና ከነሱ ተለያይ። ምን ትሆኛለሽ? ኧረ በእናታችሁ የለቅሶ ኢሞጅ የምትልኩ ብሎክ ነው ማደርጋችሁ። ወቁ ልታዘጉብኝ ነው አይደለ? ሊዘጋ እናንተ ነው። ምንም ችግር የለብኝ። አሁን ምልክት እየሰጠኝ ነው። ሊዘጋስ ይኸውልሽ የመጣሽው ከኔ የሆነ ሀሳብ ፈልገሽ ነው አይደለ? የእውነት ትሰሚኛለሽ ከልብሽ? ቃል ግቢልኝ። የእውነት ከልቤ እሰማለሁ ብለሽ ማይልኝ። ቅዱስ ገብርኤል ወደ ሀገር አይመልሰኝ እሰማለሁ። ሆነ የሚመክርኝ ወንድም እንኳ የለኝም። መምከር አይደለም እኔ ምክር አይደለም የምመክርሽ። እኔ አሁን ላስጠነቅቅሽ ነው ምነግርሽ። በደንብ እንድታዳምጭ ይፈልጋል። ይኸውልሽ የቤተሰብን ህይወት አንቺ አትቀይሪው። ገባሽ? እናት አለሽ? ማነው አሁን ብር አምጪ እያለ የሚጨቀጭቅሽ? እናቴና እህቴ ናቸው። እነሱም ናቸው ያሉኝ፣ ሌላ የለኝም። እሺ እህትሽ አትሰራም? አትሰራም። ለምን አትሰራም? አይ ትማር ነበር። ትምህርቷን ጨርሳ ምናምን አገባች። ከዛ ወለደች። በቃ እሷ ትዳሯ ነው፣ ግን ትፈልጋለች። ከአንቺ ብር ትፈልጋለች። አግብታ ወልዳ አንቺ ልጅ የለሽም። ልሷን ትቀልቢያለሽ ከነባሏ። በጣም የዋነሽ እንዴ! ይኸውልሽ አንድ ነገር ልንገርሽ። እየሰማሽ ነው? ከዛሬ ጀምሮ ለእናትሽ ብቻ በወር 3,000 ብር 4,000 ብር ላክላችሁ። ለእናትሽ ብቻ። እናት ነች፣ ምንም ልታረጊያት አትችይም። እንዳታዝንብሽ። እየሰማሽ ነው አይደል? ለእናትሽ ብቻ በወር 4,000 ወይ 3,000 ብር ላክላችሁ። ይበቃችኋል። አብቃቅተው ይጠቀሙ። እየሰማሽ ነው አይደል? ለእናትሽ ብቻ። ከዛ ውጭ ክንፍ አውጥተው በረው ይገሉሻል። ይሄ የዋነትሽ የሀገር ቤት ቡቡነትሽ ፍርሃትሽ ነው አይደለም እያስጨነቀሽ ያለው። ይኸውልሽ ሆስፒታል ኦፕራሲዮን ገብቼ ብር ካላክሽልኝ ዛሬ ሙቺ አድራለሁ ካለችሽ ሙቺ የሚል ቃል ማውጣት ትችያለሽ? አቺ ማለት እና ቀጥያ በቃ እርጃቸው። ታዲያ ለምን እኛ ጋር መጥተሽ ጨነቀኝ ፈለጠ ይቆረጠ ይታል። 10 ዓመት ባዶሽን ከሆንሽ ስንት ዓመት ሰርተሽ ሰው ለመሆን ነው እዚህ ቁጭ ያልሽው? ማለት የሆነ የበለጠ ችግር እኮ ከደረሰባቸው ያኔ ግድ ነኝ እረዳቸዋለሁ። ግን ይድረስባቸው፣ የበለጠ ችግር አይደርስባቸውም እንጂ ይድረስባቸው። እየሰማሽ ነው? አንቺ አሁን 10 ዓመት በህፃንነትሽ በ14 ዓመት መጥተሽ 10 ዓመት እዚህ ሀገር ሰርተሽ ቤት ሰርተሽላቸዋል። ቤት ውስጥም እየኖሩ ብር ስለላለ በወር እየጠበቁ ብር ካላክሽላቸው እያኮረፉ ነው አይደለ? ከዚህ በኋላ ድጋሚ 10 ዓመት ቆይተሽ ታመሽ ከሄድሽ ወደዱም ጠሉ ህይወታቸውን ለማዳን ነገ ሞተሽ አስከሬንሽ ኢትዮጵያ ቢገባ መኖር ይጀምራሉ። እስካሁን አልኖሩም፣ አሁን መኖር ይጀምራሉ። ምክንያቱም አብረውሽ አይቀበሩም አይደለ? ነገ ብትታመሚ አሁን 10 ዓመት ሰልችቶሻል አይደል? እየተጨናነቅሽ ነው አይደል? ሰላም አጥተሻል አይደል?
እኔ ህመምም እየተሰማሽ ነው። ገና ልጅ ሳትወልጅ ገና ድንግል ነሽ። ገና በህፃንነትሽ ነው የመጣሽው። ማግባት መውለድ ሰው መሆን ማትፈልጊ ከሆነ እሱ የራስሽ ምርጫ። ነገ ሰው መሆን እፈልጋለሁ ሰው ሁኜ ቤተሰቤንም እናቴንም በጠገቧ ሁኜ መረዳት እፈልጋለሁ ካልሽ አሁን ጨካኝ ሆነሽ ነገ ሞተሽ እነሱ ጨክነው ህይወታቸውን ከሚመሩ ዛሬ አንቺ ጨካኝና ይርገሙሽም ያማርሩ ችግር ውስጥ የሚግቡ እሱ የራሳቸው ችግር ነው። ጠንካራ ሆነሽ ለፊ አይ ምትይ ከሆነ ግን እንደ በፊቱ ቀጥይበት፣ ውጤቷን ታገኛታለሽ። ነገ 10 ዓመት ሙሉ ነይና ገብተሽ ውለጅ ብለውሻል አይሉ 10 ዓመት ኢትዮጵያ ላይ ሄድሽ ማለት እየሰማችሁ ነው እህቶቼ? ፍርዱን ፍረዱ እናንተ በኮመንት ምን ንገሩ። 10 ዓመት ይቺ ልጅ ኢትዮጵያ አልገባችም። በ14 ዓመቷ ከእናቷ ማህፀን እንደወጣች ይመጣል። በ14 ዓመቷ መጣ 10 ዓመት ነው ያለችው እዚያ ጋር። ይኸውላችሁ የለቅሶ ኢሞጂ እንድትልኩልኝ አልፈልግም። አስቡ በ14 ዓመቷ መጣ አሁን 10 ዓመቷ ነው። አገር ቤት እስካሁን ሄዳ አታውቅም። እናት ብር ላኪ እንጂ ነይና ውለጅ እያለች አይደለችም። እንጂ እናት አይደለችም። እኔ ይቅርታ አድርጉልኝና ይቅርታ አድርጉልኝ። አሁንም ገና ብር ላኪ እያሏት ቤት ሰርታላቸዋለች። 10 ዓመት ውጤቷ ለመኖሪያ ቤት የላቸውም ነበር። መኖሪያ ቤት ሰርታላቸዋለች። ወገቧ ደቁ። ይቺ ልጅ አሁን የህፃን አሮጊት ሆናለች። እዚህ አሁንም ገና ሌላ 10 ዓመትና 20 ዓመት ልትቆይ ነው ይቺ ልጅ። ፍርዱን ፍረዱ። እናትየዋ ነይ ውለጅ፣ ነይ ሰውኝ፣ ነይ ራስሽን ብላ አታውቅም። 10 ዓመት ኢትዮጵያን አታውቃት። አሁንም ገና ህይወት እየቀጠለ ነው። ህፃን ስለሆነች ነው አሁን እየሰራች ያለችው። ምን እንድትሆን ነው የጠበቀ? እስቲ ፍረዱ እናንተ ኮመንት ላይ ሀሳብን ስጧት። ውስጥም ያላችሁ ገስት ውስጥ ያላችሁ እኔ ደክሞኛል። ከዚች ልጅ ጋር ማውራት አልችልም። የምትጨክንም የምትቆርጥም ልጅ አይደለችም። ቆይ ገንዘብሽን ሰብስቢና አጠገባቸው ሄደሽ ሱቅ ከፍተሽ ትርፉን ይብሉት ዋናውን ከሚበሉት አይሻልም? እድሜሽንም አብረው ከሚቆረጥሙ ልጅነትሽን ከሚፈጩት ሂደሽ አግብተሽ ሱቅ ከፍተሽ ትርፏን ቢበሉ አይሻልም? አንቺ እኮ በቂ ምክንያት አለሽ። እናትሽ ስትደውልልሽ ማለት ስትደውይላት እናትሽን ቆይ እኔ አግብቼ ሰው እንደሆነ አትፈልጊም ወይስ ልጅሽ አይደለሁም ከሆስፒታል ነው እንዲ ወድቄ ያገኘሽ ነው ወይስ የማላውቀው ታሪክ አለው? ምን አድርጊሽ ነው? ነይና ውለጅ እንኳን ሳትይኝ ገንዘብ ሰብስቤ እንኳን እንድመጣ ለምንድን ነው ጊዜ ማሰጭ? ለምንድን ነው የማትነጋገሩት? ግልጽ በግልጽ ብስክሌት እየነዳሽ ነው እንደምታወሪ? እኔ ሳወራቸው እነሱ ችግር ነው የሚያወሩኝ። አስቀድሞ ችግር ያወሩኛል። እኔ እንዳወራ አይፈቅዱልኝም። ችግር ላይ ያወሩሽ እንዴ? ችግር እኮ ነው የሚያወሩሽ። ችግር እኮ ነው ያለው ኢትዮጵያ ውስጥ እኮ ያለ ችግር እኮ አይወራም። ችግር ነው ያለው። አውሪያቸው። የእናንተ ችግር አያልቅም እና እኔ እዚህ ለዚህ ልቅር ሰው ሀገር ልቅር ነው ምንድን ነው ሀሳብሽ ብለሽ ለምናተቀር ነገሩ የሚያስብል ጭንቅላት ሊኖራቸው ድሮ ያስቡ ነበር። ምን ሆነሽ ነው? ቆይ መቼ ነው መኖር የምትፈልጊው አንቺ? ቆይ ንገሪኝ እስኪ። 5 ሳንቲም ከሌለሽ 10 ዓመት ሰርተሽ ቆይ ምን ለመሆን ነው? ወይ እዚህ ሀገር አንዱን አግቢና እዚሁ ውለጅና እዚሁ ኑሪ በቃ። ሳሚዬ አንዴ ልጠይቃት። እሺ ጠይቂያት። ደስ ይለኛል፣ በጣም ደስ ይለኛል። ይኸው ሚዩት አደርግልሻለሁ ራሴ። እህታችን እህቴ ማለት ነው። አንቺ ሁሉ አመት ስትልኪ ማይልክ የለም። በእርግጥ እየላክነ ነው ሁላችንም፣ ግን ለራሳችንም ደግሞ በጎን የሚያስፈልገን ነገር እያደረግን ነው። በጎን ቤተሰብ የምንረዳው። ቤተሰብ የምትረዱት በየወሩ ነው እንዴ? በየወሩ ነው የምልክ? ጀመር እነሱ ወሩን እንኳ ያውቃሉ መሰለኝ። ይመልሽልኝ። ወር ሲደርስ ነው እንትን የሚሉት ምክንያቱም ነው የሚያመጡት። እሺ ግን በወር ውስጥ አንቺ ጋር መተው ብር ይጠይቁሽ ሲሉ በወር ውስጥ ስንት ይደውሉልሻል? ለአንቺ ያንቺን ጤንነት ለመጠየቅ ልጄ ምን በላሽ፣ ልጄ እንዴት ነሽ፣ የሰው ሀገር እንዴት ይዞሻል ብለውሽ ያውቃሉ? ከላኩላቸው ቆይቶ ነው እንትን የሚሉት የሚደውሉልኝ። ሳልክላቸው ግን ያወሩኛል ሁሌ። ብሩን ተመላክሽ በፊት ስላላላክሽ ሳሚዬ ምን ትነኪ ነው እንዴ? አዎ ቆይ ስለምትልኪበት አላላክ አይደለም እኛ ማወቅ የፈለግነው። አሁን ስለሱማ አውቀናል።
ለምንድን ነው ልብሽ የማይጨክነው? ለምንድን ነው ኮስታራ ያልሆንሽው? ይህን የምታደርጊው እኮ አንደኛም ለእነሱ ስትይ ነው፣ ለራስሽ ብቻ አይደለም፣ ለእነሱም ስትይ ነው። እነሱ ማለት ነው እድሜ ልክሽን አሁን ስትረጃቸው ቆይተሽ ከደረጃ ላይ ተንከራተሽ ብትወድቂ ኩላሊትሽ ቢጨስ የሆነ ነገር ብትሆኝ ሰው ነሽ እና እነሱም ይወድቃሉ፣ አንቺም ትወድቂያለሽ። ከንቱ ነው የምትሆኝ። ስለዚህ ለራስሽ ኑሪ። ለራስሽ መኖርሽ የሚጠቅማቸው ለእነሱም ነው። ዛሬ ላይ ይጠቅማቸው ይችላል ሆዳቸው ስለ አሁን ለምሳሌ ጥብስ የሚበሉ ከሆነ ለምን ሽሮ በጥብስ አይጠጡ? ተናገር ማለት ነው። ላንቺ ማለት ነው። ላንቺ ፍየል ገዝተው አስቀምጠውልሻል፣ በግ ገዝተው አስቀምጠውልሻል። ከእነሱ የተረፋቸው እስኪ ላንቺ ምን ሰርቶ አስቀምጠውልሻል? ጠይቀሻቸው ታውቂያለሽ? ይህንን አድርጎልኝ ቦታ ገዝታችሁ አስቀምጡልኝ በስሜ ብለሻቸዋል? በየሰፈሩ ኮንዶሚኒየም ቤት እየተመዘገበ ነው፣ በስሜ ኮንዶሚኒየም ቤት ተመዝገቡ ብለሻቸዋል? እስኪ ምን አደረጉልሽ? ዶሮ ገዝተውልሻል? ግን አስቀምጠውልሽ ይሆን? ምንም ነው አንቺ ማለት እኛ ሁላችን እንረዳለን እኮ ለባንክ ንብረት እንችላለን። ለተቸገረ ይሁን አደጋ የመኪና አደጋ ቢደርስ ልንልክላቸው እንችላለን። እንዴት እየሆኑ እንልካለን? አንቺ እነሱን ለማሳደግ ነው የመጣሽው? አንቺ ሊያሳድጉት ነው የወለዱሽ? ማርያምን በአሁኑ ሰዓት ላይ እንኳን ራሴን ባጠፋ እንደው ፈጣሪ ይጠይቀኛል ብዬ ነው እንጂ ደስ ይለኝ ነበረ። ለምን ራስሽን ማጥፋት ደረጃ ምን አደረሰሽ? እነሱ ኖ ማለት አቅቶሽ ነው ራስሽን የምታጠፊው? ለምን ራስሽን ታጠፊያለሽ? ቆይ ምንድን ነው መተት አድርገውብሻል? ሰላም ቤተሰብ እንዴት አመሻችሁ? ደህና አምሽተናል። ምን አምሽተናል? አለመሸንም። ቆይማ አንዴ ቆይ እናትዬ አንድ ሀሳብ ልስጣት ሳሚ ወንድሜ። እሺ ስጫት። ማማዬ ይኸውልሽ እኔም ልክ በአንቺ እድሜ የ2 ዓመት ልዩነት ነው የተሰደድኩት ማለት ነው። እና አንድ ምነግርሽ ነገር እኔ እንኳን አካውንት ከፍቼ ነበር የመጣሁት፣ ግን አጃጅለውኝ በቃ ቤት እንስራልሽ ምናምን ሲሉኝ ኦኬ ብዬ ውክልና ላኩኝ። ሲሄድ በእርግጥ መሬት ተገዝቶ ምናምን ቤት ተጀምሮልኛል፣ ግን የተላከልኝ ፎቶ ሌላ ነው። ሄጄ ደግሞ ያገኘሁት እንደ አጋጣሚ ከዚህ ከሰዎቼ ጋር ተጣልቼ ምንም ነገር ሳይኖረኝ ነው። ምንም ነገር ማለት ነው። በዩኒፎርም ነው የተሳፈርኩትኝ ምሰሚን ከሆነ ማለት ነው። እና ሲሄድ በሳምንቴ ምን እንዳሉኝ ታውቂያለሽ? መች ነው የምትሄጂው ነው ያሉኝ። መች ነው የምትሄጂው? ድምፄን እንኳን ከፍ አድርጌ መናገር አልችልም ነበር። መች ነው የምትሄጂው? አትሄጂም ወደ ሀገርሽ? አረብ ሀገር እንደ ሀገሬ ቆጥረውት ማለት ነው። ቢጨንቀኝ ተመልሼ መጣሁኝ። ነገር ግን ተመልሼ ስመጣ ያደረግኩት ነገር ምንድን ነው? ቶሎ ቤቴን ጨርሼ የምልክላቸው የነበረ በአመት 3000 ብር ነበር የኢትዮጵያ ማለት ነው። እሱንም ለእናቴ በአመት 3000 ብር። ከዛ በኋላ ግን በአካውንቴን ባንክን አላምንም፣ ኪሴ ስለማላምነው ወርቅ ገዝቼ ነው ማስቀመጠው። ብታምኝም ባታምኝም ማለት ነው። ጤነኛ ሆኜ መች ነው የምትሄጂው ያሉኝ ሰዎች ታመሽ ብትገቢ ደግሞ ምን እንደሚሉሽ አስቢው። ቀጥታ ከቤት ቅርጽ ላይ ነው የሚያባሩሽ። ስለዚህ አንቺ አሁን ለራስሽ ካላወቅሽ አረብ ሀገርም የሆነ ሰዓት እኮ ውጡ እንባላለን። ምንም ዋስትና የለንም። በሆነ አጋጣሚ ወደ ሀገርሽ ትሸኛለሽ። በዛ ሰዓት ምን ልትሆኚ ነው? ከእናትሽ ከእህትሽ ጋር ልትካሰሽ እና ፍርድ ቤት ልቆሚ ነው? በዚህ ዘመን ከሌለሽ ፍርድ ቤቱ ማያስተናግድሽም በአሁኑ ሰዓት። ስለዚህ ብር እንኳን ሲኖርሽ እጅሽን የሚበላሽ ከሆነ አውጪ ብሎ የሚጨንቅሽ ከሆነ ወርቅ ግዢና ከነደረሰኙ ያዥበት፣ የእጅ ሰንሰለት ምናምን ተያቸው ይሙቱ እንዴ። እነሱን እኮ አንቺ እነሱ ያስተዳድሩሽ እንጂ አንቺ እነሱን ልታስተዳድሪ አይገባም። በቃ ይበቃሻል። ይሄናል ጊዜ ሰርተሻል። በአናታቸው ይተከሉ። ሁሉም የራሳቸውን ሾክ ይንቀሉ። መንቀል መቻል አለባቸው። አሁን አንቺ የራስሽን ኑሮ ኑሪ። በቃ የሆነ ነገር የራስሽን ያዢ። ሚዲያ ላይ እኮ ይሄናል ጊዜ እየተመከርን ነው። ቁም ነገር ካላደረግነው አሁን ሰምተሽ ከቲክቶክ ስትወጪ የምትረሺው ከሆነ ትርጉም የለውም። እና ከፈጣሪሽ ጋር ተገናኝ፣ ጸሎት ላይ በርቺ፣
ከምንም በላይ የሰው ልጅ ደግሞ ፈጣሪውን ጠንከር አድርጎ ሲይዝ ነው። እናቴን አባቴን ስለያዝኩ ምንም አይጠቅመኝም። ገብቶሻል? ፈጣሪ ነው ከምንም በላይ እዚህ ለመድረስሽ በጤና ፈጣሪ ነው ያለው። አሁን አንቺ ብትመረመሪ እርግጠኛ ነኝ የሆነ በሽታ ይኖርብሻል፣ ወይ ኩላሊት፣ ወይ ስኳር፣ ወይ ጨጓራ። ማናችንም ጤነኛ አይደለንም። ስለዚህ እኔ ገና ካሁኑ ምንድን ነው ሳይረፍድ የእኔ ዕጣ ፋንታ ሳይደርስሽ እንደውም አንቺ ቁርጡን የለሽም እንደሌለሽ ነው የምታውቂው። አለ ከሚባለው ደግሞ የለም የሚባለው በአንድ ተስፋ ይሻላል። ለራስሽ ተጠቀሚ ነው ምለው። ሳሚ ወንድማችን ይቅርታ፣ እህቶች ይቅርታ፣ ጮክ ካልኩባችሁ ስለሰማኝ ነው። እሺ እኔም ታመሰግናለሁ። ሞትና ሳሚ ሞትና። እሺ አሁን የገባችሁ ሀሳብ ስጡ እስኪ። ይቺ ልጅ ምን ትመክሯት አላችሁ? እኔ የሚመክራት ነገር ማለት ነው ለራሷ መኖር ትጀምር። ለማን ህይወት ነው የምትኖረው? ለሂቶቿ ነው? ለወንድሞቿ ነው? ለማን ነው? ሁሉም ለየራሱ ነው የሚኖረው። ነገ ታማ ብትገባ ውሃ የሚሰጣት የለም፣ አውጥቶ ነው የሚጥሏት። ከቻለች ማለት ነው በአመት አንዴ የሆነ በዓል ሲመጣ እናቴ መርቅኝ፣ አባቴ መርቀኝ፣ በቃ እንደዛ ብትል ራሷን ብታድን ለራሷ ብትቆም ጥሩ ነው ብዬ ነው የሚመክራት ማለት ነው። ማንም እህትም ወንድምም ባዳ ነው በዚህ ጊዜ አውጥቶ ይወረውሩሻል። ማንም ሲኖርሽ ነው እናትሽ ራሱ። በዚህ አጋጣሚ ግን ይሄ የሁላችሁም ችግር እንደሆነ ታውቁታላችሁ አይደል? የብዙዎቻችሁ ችግር ነው፣ የብዙዎቻችን ችግር ነው። ግን ይሄ ችግር ቢኖርም እኔ የሰራሁበት ደሞዜም በወር ለቤተሰቦቼ አልልክም። ለእኔም ህይወት ያስፈልገኛል አይደለ? በወር በሆነ አመት በዓል ሲመጣ የሆነ ነገር ሲሆን የሆነ በቃ የሆነ ነገር አለ አይደለ? ሲኖር ብቻ ነው የኔ እርገዛ ሲያስፈልጋቸው የሚረዳቸው ቤተሰቦቼ። ገብተዋል? ዝም ብዬ በወር ያለ ፕሮግራም አይደለም የሚልከው። እኔ የራሴ ህይወት አለኝ። ለራስሽ ፕላን ማውጣት አለብሽ። ዝም ብለሽ አይደለም የምትኖሪው። ፕላን አውጪ በህይወትሽ ማለት ነው። ገብቶሻል? ያለ ፕላን ዝም ብሎ የሚሄደው እንስሳ ብቻ ነው። ገብቶሻል? ፕላን ይኑርሽ። ለቤተሰብ የምታረጊውን ማቅ አለብሽ። ለራስሽ የምታረጊውን ማቅ አለብሽ። 10 አመት ሰርተሻል፣ ለቤተሰቦችሽ እስካሁን ኖረሻል። ካሁን በኋላ በቃችሁ፣ ለራሴ መኖር ጀምራለሁ በያቸው። ለራስሽ መኖር ጀምሪ ነው የሚልሽ እህቴ። ማንም ዞር ብሎ አይሽም። ሌሎቻችሁም ሀሳብ እንድትሰጧት ለራሳችሁ ተሞክሮ ያላችሁ ሰዎች ካላችሁ ላስገባችሁ ፈቃደኛ ነኝ። ሰላም እንዴት ናችሁ? አለን ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሳችሁ።